በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን ልንዋር ምስጋናዋን በልቦናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መልካ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሷ አብራክ እንድትከፈል ከሔዋንም ማፀን እንድትወለድ አውቆ ሔዋንን ሕይወት ይለሽ ይላት ነበር። የእመቤታችን ክብሯ ምስጋና ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልቦና ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለን ያልኩ ምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴም ድረስ ትነገር ነበር። ከሙሴም ጀምሮ እስከ ሰው ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም የእናቷም ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመ ዘመን ያልተሰጣቸው ሽቶ በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአማልክት የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ንጹሕ አዳራሽ የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ይህ ሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው፣ ወይም የአምላክን መልክ ይመስላል። እመቤታችን ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰግናለችና የቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ ምሩባት፣ እሷ መድኃኒታችሁ ናትና። በስሟ ፊት ስገዱ፣ ለስሟም ያልሰገደ ግን ከቆመበት ቦታ ይጥፋ። ስም አጠራሩ የማይታወቅ በሰማይ ያሉ መላእክት የሚሆን ይደረግ ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እሰግድ ለኪ፣ እሰግድ ለኪ፣ እሰግድ ለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ካንቺ ወጣ። እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውን ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በደዌ ጣላት፣ የሔዋን ጽኑ የሚጎዳ ማሰራ ባንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሪ ካንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በወለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩሎም ሕዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ለዘላለም በእውነት ልመናዋ ክብሯ ይደርብንና አምላክ የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። በስንክሳር መጽሐፍ ተጽፎ እንደተገኘ
በዚች በነሐሴ 16 ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ይህ ክብርት እመቤታችን ሥጋዋ ወደ ሰማይ ያረገበት ዕለት ነው። ካረፈች በኋላ ሐዋርያት ከሳቸው ስለመለየቷ ሲያዝኑ ሲተክዙ ኖሩ። ዮሐንስ ወንጌላዊም እስያ በምትባል አገር ሲያስተምር ሳለ ነሐሴ 16 ቀን ደስታ ወዳለበት ገነት በመንፈስ ቅዱስ ተመሰጠ። ጌታችን ኢየሱስ ክርስቶስ የእመቤታችንን ሥጋዋ ባለበት በዕፀ ሕይወት ሥር ተቀምጦ አየው። መላእክትንም ምድርንም ይጠሯት ዘንድ አዘዛቸው። እነሱም ጌታችን ኢየሱስ ክርስቶስ የንጽሕት እናቱን ሥጋዋን ታወጪ ዘንድ ያዝሻል አሏት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችንን ሥጋዋን ከዕፀ ሕይወት ሥር ካለ መቃብር ውስጥ ያን ጊዜ ወጣ። ጌታችን ኢየሱስ ክርስቶስም አረጋጋት። የተወደድሽ የወለድሽኝ እናቴ ለዘላለም ደስታ ወዳለበት መንግሥተ ሰማያት አሳርግሽ ዘንድ ወደ እኔ ነይ አላት። በዚያን ጊዜ በገነት ያሉ እጽዋት ሁሉ ዘንበል አሉ። መላእክትም የመላእክትም አለቆች ጻድቃንም ነቢዩ ዳዊትም ንግሥትም እመቤታችን ወርቀ ዘቦ ግምጃ ደርባ ለብሳ በቀኝ ትቀመጣለች እያለ አረጋጋት። ወደ ሰማይ በክብር ካረገች በኋላ በኪሩቤል ሰረገላ ላይ ተቀምጦ ሳለ በልጇ በፈጣሪዋ ቀኝ በፍጹም ክብር ተቀመጠች። ዮሐንስ ወንጌላዊም ከእሷ ቡራኬ የተቀበለ ሰገደላትም። ከሰማይም ተመልሶ ወርዶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ስላጡ ሐዋርያትን ተሰብስቦ ሲያዝኑ ሲተክዙ አገኛቸው። ዮሐንስ እንዳያትና የእመቤታችንን ሥጋዋን በፍጹም ደስታ በፍጹም ምስጋና መላእክት ወደ ሰማይ እንዳሳረጓት ነገራቸው። ሐዋርያቱም ዮሐንስ አይቶ እነሱ ስላላዩና ስላልሰሙ ፈጽሞ አዘኑ፣ ተከዙ። ሐዋርያቱም ሲያዝኑ ሲተክዙ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ነው ተገለጸላቸው። ከዚያም የፍቅር የአንድነት ልጆች ቸራላችሁ፣ የተወደደች እናቴ ማርያምን ሥጋዋን ስላጣችሁ ለምን ታዝናላችሁ? ልቦናችሁስ ደስ እንዲለው እሷን አሳያችሁ ዘንድ እነሆ እኔ አለሁላችሁ አላቸው። ይህንንም ከነገራቸው በኋላ በፍጹም ጌትነት ወደ ሰማይ አረገ። ሐዋርያትም እርስ በርሳቸው ወንድማችን ዮሐንስ እንዳየ ጌታችን አምላካችን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ሥጋዋን ሊያሳየን የተዘጋጀን ያደርገን ዘንድ በዚያች ቀንም ደስ ይለን ዘንድ ኑ እንለምነው ወደ እሱም እንማልድ ተባባሉ። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ሐዋርያትን ነሐሴ 16 ቀን ወደ ሰማይ አወጣቸው። እመቤታችንን በተወደደ ልጇ ቀኝ ተቀምጣ አዩአት። ጌታችን ኢየሱስ ክርስቶስን ክቡር ሥጋዋን መንበር አድርጎ እሱ ገባሬ ሰናይ ቄስ ሆኖ አዩት። የዲያቆናት አለቃ እስጢፋኖስንም ከእርሱ ጋር ሲያገለግል ዮሐንስም እግዚአብሔርን በመፍራት ጸንታችሁ ቁሙ ይል ነበረ። ሐዋርያትም ሁሉ በታቦቱ ዙሪያ ቆሙ። ፈጽሞ እንደዚህ ያለ ተደርጎ የማያውቅ ደስታ በዛችን ቀን ተደረገ። ጌታችንም ሥርዓተ ቅዳሴውን በፈጸመ ጊዜ ሥጋውን ደሙንም ሰጣቸው። በዚያን ጊዜ ሰውና መላእክት አንድ ማኅበር ሆኑ። እመቤታችንን በተወደደ ልጇና በፈጣሪዋ እጅግ ቆረበች። ሱራፌልና ኪሩቤል ክንፋቸውን በእመቤታችን ላይ ዘርግተው ረበዋል። ካህናተ ሰማይ የወርቅ ማዕጠንታቸውን ይዘው ያጥናሉ። ጌታችን ኢየሱስ ክርስቶስም አምላክን ወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችንን የዕርገትሽን መታሰቢያ በአራቱ ማዕዘን ያስተምሩ ዘንድ በዚች ቀን አዛቸዋለሁ አላት። ተስካርሽን ላደረገ ኃጢአቱን ሁሉን ያጠፋለታለሁ፣ እሳትንም ፈጽሞ አያትም። ሰውን ሁሉ ቸርነት የተጠብቀዋለች ትጎበኘዋለችና በዚች ቀን ሥጋዬን ደሜን የተቀበለውንም በክብር እቀበለዋለሁ። ይሁን ሥጋሽ ወደ ሰማይ ያረገበት ቀን ነው። እመቤታችንም ልጄ ሆይ እነሆ በዓይናቸው አይተዋል፣ በጆሮአቸውም ሰምተዋል፣ በእጃቸውም ይዘዋል፣ ከዚህም የሚበዛ ሌላ ታምራትንም አዩ አለችው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ይህንን ስትነጋገር ለሐዋርያት ሰላምታን ሰጣቸውና ወደ ደብረ ዘይት ተመለሱ። የምትፋቀሩ ወንድሞቻችን እህቶቻችን ሆይ እኛም የእመቤታችንን የዕርገቷን መታሰቢያ ቀን በተድላ በደስታ እናደርግ ዘንድ ይገባናል። እስከ ዘላለም ድረስ ክብር ይግባውና ከልጇ ከወዳጇ ከኢየሱስ ክርስቶስ እሷ ታማልደናለችና ልመኗ ክብሯ በእውነት ለዘላለም በእኛ ይደርብን። ወላዲተ